ታኅሳስ 12 የፊታችን ማለት ነው የቅዱስ ሚካኤል ዕለት ማታ ላይ ወደ ደቡብ ምስራቅ አቅጣጫ መለስ ብላችሁ ሰማይን ብትመለከቱ ትልቅ ኃይል ያላቸው መሽተሪ ዙሃል ወይም ጁፒተር እና ሳተርን የሚባሉ እግዚአብሔር የፈጠራቸው ሁለቱ ዓለማት አሁን በ5 ዲግሪ ተራርቀው ራቅ ብለው እናያቸዋለን። ታኅሳስ 12 ግን የ20 ዓመት ዑደታቸውን አጠናቀው አልፎ ተርፎ የ3000 ዓመት ዑደታቸውን አጠናቀው በ0.1 ዲግሪ ተቀራርበው ትልቅ መስለው ታኅሳስ 12 የጨረቃን 1/5ኛ ዳያሜትር አክለው በደቡብ ምስራቅ አቅጣጫ ያወጣሉ። የሁሉ ምንድነው? ምልክት ነው። ብዙ ምልክቶች ይታያሉ ማለት ነው። ለምንድን ነው የሚታየው? ወደዛ ዝርዝር አልገባም። የዛሬ 3000 ዓመት እንዲህ ያለ ምልክት በታየ ጊዜ የባቢሎን ስርወ መንግስት የሱሜሪያን ስርወ መንግስት ከፍ ብሎ ተነሳ። የግሪኩ የሮማው እስኪቀበለው ድረስ ከፍ አለ። ይሄም እንግዲህ ከ3000 ዓመት በኋላ በእንዲህ ያለ መቀራረብ ታኅሳስ 12 ላይ የ3000 ዓመት ዑደት እናያለን። ከዛ በኋላ ዓለሟ ባትገለባበት ዝም ብሎ ነገሩን ግን በአትኩሮት እንድንመለከተው በሉቃስ 21 ላይ በሰማይ በፀሐይ በጨረቃዋ በከዋክብት ላይ ምልክት ይሆናል ይላል። ምልክቱን አስተዋይ ሰው ብቻ ይረዳዋል፣ ለዚህ ላሉ ሰው አይረዳው። ስለዚህ ደስ እንዲላችሁ ታኅሳስ 12 ማታ ላይ ወጣ ብላችሁ ብትመለከቱ ትንሽ ተለቅ ያለ ሁለት ፕላኔቶች በአንድ ላይ ተጠጋግተው ይታያሉ። ይሄ ታየው በ1623 ነው። አሁን ዑደቱን ጠብቆ ይመጣል። ስለዚህ ነገሮች ሁሉ ከሰማይ እስከ ምድር በማን የተሳሰሩ ናቸው? በእግዚአብሔር ትእዛዝ፣ በእግዚአብሔር ፈቃድ ናቸው።